ሰላም ልጆች፣ ጸሎት ማለት ምን ማለት እንደሆነ ታውቃላችሁ? ጸሎት ታደርጋላችሁ? መቼና የት? ስንጸልይ እንዴት መጸለይ እንዳለብን ታውቃላችሁ? ይህንና አንድ የጸሎትን ኃያልነት የሚናገር የመጽሐፍ ቅዱስ ታሪክ እነግራችኋለሁ። በጥሞና ተከታተሉኝ። ልጆችዬ፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። በጸሎት ለእግዚአብሔር ምስጋና እናቀርባለን፣ የሚያስፈልገንን እንጠይቃለን። ልጆች፣ ጸሎት እግዚአብሔርን ለማመስገን እንጸልያለን። እኛ ሰዎች የተፈጠርነው እግዚአብሔርን ለማመስገን ከዛም ያዘጋጀልን ክብሩንና ገነትን ወርሰን ከእርሱ ጋር ለዘላለም ለመኖር ነው። ስለዚህ እግዚአብሔር ስለፈጠረን፣ ስለሚመግበን፣ እናትና አባታችንን ስለሰጠን፣ ቤተክርስቲያንን ስለሰጠን፣ ጤናችንን ስለሰጠን፣ ሀገራችንን ሰላም ስላደረገልንና ስለሌሎች ብዙ ምክንያቶች ማመስገን አለብን። ልጆች፣ እናንተስ እግዚአብሔርን ስለምን ታመሰግኑታላችሁ? ስለ ሁሉም ነገር እግዚአብሔርን ማመስገን አለብን። ልጆች፣ አሁን ደግሞ ስንጸልይ እንዴት መጸለይ እንዳለብን እንማራለን። አንደኛ፣ ቀጥ ብሎ በእግር በመቆም። ልጆች፣ ማንኛውም ክርስቲያን ሕፃንም ሆነ ትልቅ ሰው ጸሎት መጸለይ ያለበት ቆሞ ነው። ግን የታመሙ ወይም መቆም የማይችሉ ሰዎች ከሆኑ ቁጭ ብለው መጸለይ ይችላሉ። ልጆች፣ የምንቆመው ለእግዚአብሔር ያለንን ክብር ለመግለጽ ነው። ሁለተኛ፣ እጃችንን በመዘርጋት። ልጆች፣ እጆቻችንን የምንዘረጋው አንደኛ ሁሉን መስጠት ከሚችለው ከእግዚአብሔር የጠየቅነውን ለመቀበል ነው። ሁለተኛ ደግሞ እጃችንን ስንዘረጋ የመስቀል ቅርጽ ስለምንሰራ ሰይጣንን ለማሳፈር ነው። ሶስተኛ፣ አይናችንን ወደ ሰማይ በማንሳት። አይናችንን ወደ ሰማይ ማድረግን የተማርነው ከጌታችን ነው። እርሱ በጸለየ ጊዜ አይኖቹን ወደ ሰማይ አንስቶ ነበር የጸለየው። ፊታችንንና መላ ሰውነታችንን በመስቀል ምልክት በማማተብ እንጀምራለን። ልጆች፣ አባታችን ሆይ የሚለውን ጸሎት ታውቁታላችሁ? ጌታ ያስተማሩ ጸሎት ነው። አባታችን ሆይ የሚለው ጸሎት የጌታ ጸሎት ይባላል። ምክንያቱም ምን መሰላችሁ? ይህን ጸሎት ጌታ ነው ለሐዋርያት ያስተማራቸው። አባታችን ሆይ በሚለው ጸሎት እግዚአብሔር እናመሰግንበታለን፣ የዕለት ምግባችንን እንጠይቅበታለን፣ እኛን ያስቀየሙንን ሰዎች ይቅር እንድንል ያስተምረናል፣ ከክፉ ነገር እንዲጠብቀን እንጠይቅበታለን። እግዚአብሔር አባታችን እኛም ልጆቹ መሆናችንን የምናውቅበት ነው። ሌላው ጸሎት በሰላመ ቅዱስ ገብርኤል መልአክ ብሎ የሚጀምረው የእመቤታችን ቅድስት ድንግል ማርያም ጸሎት ነው። እመቤታችን የጌታችን እናትና የእኛም እናታችን ናት። የዓለም ሁሉ እናትና እመቤት ስለሆነች ለእሷ የሚገባትን ምስጋናና በምልጃዋ ከልጇ እንድታማልደን በዚህ ጸሎት እንጠይቃታለን። ልጆች፣ ስንጸልይ ስለሚከተሉት ነገሮች መጸለይ እንችላለን። ስለ ቤተ ክርስቲያን፣ ስለ ሀገራችን፣ ስለ ቤተሰባችን፣ ስለ ራሳችን፣ ስለ መምህራኖቻችን፣ ስለታመሙ ሰዎች፣ ስለተራቡ ሰዎች፣ ስለታሰሩ ሰዎች፣ ስለ ዓለም ሰላም፣ ስለ እነዚህ ሁሉ መጸለይ አለብን። ልጆች፣ ጸሎት በሁሉም ቦታ መጸለይ እንችላለን፣ እግዚአብሔር በሁሉም ቦታ ስለሚገኝ። በጣም ተመራጭ የሆነ የጸሎት ቦታ ግን ቤተ ክርስቲያን ነው። አሁን ደግሞ የጸሎትን ኃያልነት የሚናገር የመጽሐፍ ቅዱስ ታሪክ እነግራችኋለሁ። ከብዙ ዘመናት በፊት ባቢሎን በምትባል ቦታ ዳንኤል የሚባል ጠቢብና ደግ ሰው ይኖር ነበር። ዳንኤል እግዚአብሔርን በፍጹም ልቡ ይወደዋል። ዳንኤል በየቀኑ 3 ጊዜ የሚያደርገውን ሁሉ አቁሞ በመስኮት ተንበርክኮ ወደ አምላክ ይጸልይ ነበር። እግዚአብሔርን ያነጋግረዋል፣ ያመሰግነዋል፣ እናም እርዳታ ይጠይቅ ነበር። ዳንኤል በጠዋት በቀትርና በሌሊት ይጸልይ ነበር። ዳንኤል ለንጉስ ዳሪዮስ ይሰራ ነበር። ንጉሱም ወደደው። ዳንኤል አማኝ፣ ብልህና ታማኝ ነበር። ንጉሱ ዳንኤልን በመንግስቱ መሪ ለማድረግ ያስብ ነበር። ነገር ግን አንዳንድ የንጉሱ ሎሌዎች ረዳቶች ቅናት ነበራቸው። ዳንኤልን ፈጽሞ አልወደዱትም እና እሱን ማስወገድ ፈለጉ። እሱን ችግር ውስጥ የሚያስገቡበትን መንገድ ይፈልጉ ነበር። ዳንኤል ግን ምንም አላደረገም። ከዚያም አንድ ሐሳብ አሰቡ። ከጸሎት የሚከለክለው ሕግ እናውጣ አሉ። ወደ ንጉስም ሄደው እንዲህ አሉት፣ ዳሪዮስ ሆይ አንተ ታላቅ ነህ፣ አዲስ ሕግ እናውጣ። በሚቀጥሉት 30 ቀናት ማንም ወደ ሌላ አምላክ ወይም ሰው መጸለይ አይፈቀድለትም ካንተ በቀር። ንጉሱም ተስማምቶ ሕጉን ፈረመ። ዳንኤል ስለ ሕጉ ሰማ፣ እሱ ግን አልፈራም። እግዚአብሔር ሁልጊዜ እንደሚሰማና ሁልጊዜም ከእርሱ ጋር እንደሆነ ያውቃል። ዳንኤልም ወደ ቤቱ ሄደ። እንደ ሁልጊዜም መስኮቱን ከፍቶ ለመጸለይ ተንበረከከ። ቀናተኞች እየሰለሉት ነበር። ሲጸልይ ባዩት ጊዜ ለንጉሱ ሊነግሩት ሮጡ። ንጉሱም በጣም ተበሳጨ። ዳንኤልን ይወደው ነበር፣ ነገር ግን ሕጉ ሊለወጥ አልቻለም። ዳንኤልም ተወስዶ በጨለማ አንበሳ ጉድጓድ ውስጥ ተጣለ። ንጉሱም አምላክ ያድነ ሲል አዘነ። በዋሻ ውስጥ አንበሶች እያጋሱና እያጉረመረሙ ነበር። ነገር ግን ዳንኤል አልፈራም። ወደ አምላክ ጸለየ። አምላኩም እንዲጠብቀው መልአክ ላከ። መልአኩ የአንበሶቹን አፍ ዘጋ። ዳንኤልንም ምንም አልጎዱትም። በማግስቱ በማልዳ ንጉስ ዳሪዮስ ወደ ጉድጓዱ ሮጠ። ዳንኤል አምላክህ አዳነህ አለው። ዳንኤል መልሶ አዎ ንጉስ ሆይ፣ የአንበሶቹን አፍ እንዲዘጋ እግዚአብሔር መልአኩን ልኳልና ደህና ነኝ አለ። ንጉሱም በጣም ደስተኛ ነበር። ዳንኤልን ከጉድጓድ እንዲያወጡ ታዘዘ። ለመንግስቱም ሰዎች ሁሉ እንዲህ አላቸው፣
የዳንኤል አምላክ እውነተኛ ሕያው አምላክ ነው፣ ሕዝቡን ያድናል፣ ይጠብቃል አላቸው። ልጆች ከዚህ ታሪክ ምን ተማራችሁ? ዳንኤል መጸለይን ስላላቆመ እግዚአብሔር ከክፉ ነገር ጠበቀው። በምንጸልይበት ጊዜ እግዚአብሔር ይሰማናል እናም በማንኛውም ሁኔታ ይጠብቀናል። ስለዚህ መጸለይ ከልጅነት ጀምረን መማር አለብን። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ጊዜ የተሻለ ነገር ሰርች እንድጠብቃችሁ ቻናሉን ሳብስክራይብ፣ ላይክ፣ ሼር እንድታደርጉልኝና አስተያየታችሁን እንዲሁም በቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ስር አስቀምጡልኝ። እግዚአብሔር ከእናንተ ጋር ይሁን።